እስከ 10ኛ ክፍል ማትማቲክስ መጽሐፍ ዩኒት 3 ሪቪው ኤክሰርሳይዝ 13ኛ ላይ ጂን እንሰራለን። ተከታተሉ። ኦኬ ሶ እንደዚህ አይነት ኤክስፖኔንሻል ኢኩዌሽኖችን ሶልቭ ለማድረግ መጀመሪያ ቤዞቹን ማመሳሰል መቻል አለብን፣ አንድ ላይ ለመሰብሰብ እንዲያመቸን። 81 ማለት ለምሳሌ 81 243 9 3 የሶስት ብዜቶች ናቸው እንዳለ። ስለዚህ ወደ 81 3 the power of 4 because 9 ጊዜ 9 ስለሆነ then the power of 5 ሲቀነስ 2x እንዳለ ይሆናል ታይምስ 243 ማለት ደግሞ 3 the power of 5 ይሆናል 5 then አሁንም the power of x minus 2 እንዳለች ነች ሲካፈል 9 ማለት 3 the power of 2 then the power of 5x minus 1 which is equal to 1 over 3. ኦኬ ዜን ከውስጥ ያለውን ከውጭ ካለው ጋር እናባዛለን። 3 the power of 4 times 5 is 20. Then minus 2 times 8 is 2 times 4 is 8x. Then times 3 the power of 5 times x is 5x minus 5 times 2 is 10. Divided by 3 the power of 2. 2 times 5 is 10. 3 the power of 10x. Then 2 times 1 is 2 minus 2. Then which is equal to 1 over 3. ኦኬ ዜን አሁን መሰብሰብ እንችላለን። ለምሳሌ a the power of m times a the power of n ሲካፈል a the power of l ቢሆን ለምሳሌ ከላይ ያሉት ይደመራሉ። a the power of m plus n ቤዞቹ ተመሳሳይ ስለሆኑ ወደ ላይ ስናወጣ ማይነስ l ይሆናል ማለት ነው። ኦኬ ሶ በዚህ ህግ መሰረት 3 the same ስለሆኑ 3 the power of እነዚህ ይደመራሉ 20 minus 8x እንዳለ ይሆናል። ይሄኛው ደግሞ ሲደመር 5x minus 10 then ከስር ያለው ደግሞ ሲቀነስ ብሎ ይወጣል 10x minus 2 ብራኬት የተጠቀምኩት እዚህ ጋር ያለችው ማይነስ እዚህ ጋር ፕላስ ስለምታደርገው ማለት ነው። then which is equal to 1 over 3 3ን ወደ ላይ ማውጣት ትችላል። 3 the power of minus 1 እዚህ ጋር ፕላስ 1 ነው፣ ወደ ላይ ሲወጣ minus 1 ይሆናል ማለት ነው። ኦኬ then 3 the power of 20 minus 8x plus 5x minus 10 minus 10x plus 2 which minus plus ታደርጋለች which is equal to 3 the power of minus 1። አሁን ቤዙን አመሳሰልን ማለት ነው። ስለዚህ ቤዙን እናጠፋና ኤክስፖኔንቶቹን ማመሳሰል። ኦኬ then collecting like terms minus 8x plus 5x is minus 3x minus 10x minus 13x ይሆናል። 20 ሲቀነስ 10 ሲደመር 2 12 ሲደመር 12 እኩል ይሆናል። እዚህ ጋር ማይነስ አለች ማይነስ 1 ጋር እኩል ይሆናሉ ማለት ነው። ዜን ማይነስ 13x ወደዚህ ብናመጣ ፕላስ 13x ይሆናል which is equal to እቺን ወደዚህ ስናመጣ ፕላስ ትሆናለች 12 ሲደመር 1 13 እኩል ይሆናል 13x then x ብቻውን እንዲቀር ለ13 እናካፍልና x is equal to 13 ለ13 1 ማለት ነው። so the value x is 1። እንደዚህ መስራት እንችላለን። ሐሳብ ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ቴንክ ዩ